በፍቅር የሚሰራ ስህተት ትልቅ ዋጋ ያስከፍላል። ጥቁር ጠባሳ ጥሎብን ያልፋል። በወቅቱ ቢጎዳንም በሚቀጥለው ህይወታችን ላይ ግን ያጠነክረናል። ከመጨረሻ ላይ ወደፊት አብረን ከምንኖረው ሰው ጋር ደግሞ የጠበቀ ሪሌሽን እና ጥንቃቄ የተሞላበትን ህይወት እንድንኖር ያስችለናል ማለት ነው። ሰላም በያላችሁበት ይብዛላችሁ። በባለፈው ቪዲዮአችን ላይ እውነተኛ ፍቅርን በስፋት አይተን ነበረ። እንደዚሁም ደግሞ የሆነ ነገር እንደያዛችሁና እንደተማራችሁ ተስፋ አድርጋለሁ። ቪዲዮን ያላያችሁ ደግሞ ተመልሳችሁ ቪዲዮ እንድታዩት ጋብዣችኋለሁ። እንደዚሁም ደግሞ ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እላችኋለሁ። በዛሬው ርዕሳችን ደግሞ በፍቅር ውስጥ የሚደረግ ስህተት እና እንደዚሁም አንድ ሰው ውስጥ ምን ያህል ጊዜ ሊቆይ ይችላል የሚለውን ሁለቱን ነገር አንስተን አብረን ቆይታ እናደርጋለን። እስከ መጨረሻው ድረስ ቆይታ ከኔ ጋር እንድታደርጉ ደግሞ ጠይቃችኋለሁ። ሰው በህይወቱ ስህተት ይሰራል። በፍቅር የሚሰራ ስህተት ትልቅ ዋጋ ያስከፍላል። ጥቁር ጠባሳ ጥሎብን ያልፋል። በወቅቱ ቢጎዳንም በሚቀጥለው ህይወታችን ላይ ግን ያጠነክረናል። ወደፊት አብረን ከምንኖረው ሰው ጋር ደግሞ የጠበቀ ሪሌሽን እና ጥንቃቄ የተሞላበትን ህይወት እንድንኖር ያስችለናል ማለት ነው። በፍቅር የሚደረግ ስህተቶች እንግዲህ ብዙ አይነት ስህተቶች አሉ። የመጀመሪያው መተዋወቅ ላይ ነው። ለምሳሌ አንድ ሰው ይተዋወቃል። ከተዋወቀው በዛኛው አጋጣሚ ፍቅር ይመጣለታል። በወቅቱ ግን መስፈርቱ እየሆነ እያለ ያንን ፍቅር ችላ ብሎ ያልፋል። በእርግጥ መስፈርቱ እየሆነ እያለ መልኩም ጸባዩም እንደዚሁም ደግሞ ፍላጎቱም እንደዚህ አይነት ፍላጎት መጥቶለት እያለ ያንን ፍቅርና ያንን ሰው ችላ ብሎ ገፍቶ ይሄዳል። ከሄደ በኋላ ከትንሽ ቆይታ በኋላ ከጊዜ ቆይታ በኋላ ያ ነገር ትክክል እንዳልበዛም በወቅቱ ይጸጸታል እና የትንሽ ጊዜ ዋጋ ሊከፍል ይችላል። እንደዚሁም ደግሞ በፍቅር የሚደረግ ሁለተኛው ስህተት ምንድነው? አብሮ በመኖር ነው። አብሮ እየኖረ እያለ ሌላ ሰው ማሰብ ነው። አብሮ እየኖረ እያለ የራሱ አልታየው ሲለው ነው። የራሱ አልታየው ሲለው ያ አብሮት እየኖረ ያለችው ለምሳሌ አሁን ወንድ ቢሆን አብሯት እየኖረ ያለችው የሷ መልክ አይታየውም፣ የሷ ጸባይ አይታየውም፣ እሷ ያላት ነገር ላይታየው ይችላል። ከሆነ በኋላ ከተጣሉ በኋላ ከተለያዩ በኋላ ያ ነገር ትክክለኛ ነገር እንዳልሆነ ይረዳል። ስለዚህ ተመልሶ በሚያስብበት ሰዓት ጸጸት ይገባል ማለት ነው። እንደዚሁም ደግሞ በወሬ ሊጣላ ይችላል፣ በሰው ሊጣላ ይችላል። መስሎትም የተሻለ አገኛለሁ ብሎ ያንን ፍቅር ያንን ሪሌሽንሺፕ ብሬክ ሊያደርግ ይችላል እና ሄዶ ከቆይታ በኋላ ያ ነገር ሚስቴክ መሆኑ ወይም ደግሞ ስህተት መሆኑ በገባው ሰዓት ይጸጸታል ማለት ነው። ስለዚህ አንዳንድ ጊዜ እውነተኛ ሰዎችም ይመጣሉ። እውነተኛ ሰዎች መጥተው ከሄዱ በኋላ ሌላ እውነተኛ ሰዎች ለማምጣት አመታትን ጊዜያትን ይፈጃል ማለት ነው። ስለዚህ ያ ነገር የትልቁ ቢሆን በትንሹም ቢሆን ሰዎችን ዋጋ ያስከፍላቸዋል። ሁለተኛው ደግሞ ፍቅር አንድ ሰው ውስጥ ምን ያህል ጊዜ ይቀመጣል፣ አንድ ሰው በዛ ፍቅር በተያዘበት ፍቅር ምን ያህል ጊዜ ይቆያል የሚለው ነው። በእርግጥ ሁለት አይነት ነገር አለ። አንደኛው እየኖረ ነው። ከሚወደው ሰው ጋር እየኖረ ከሆነ እስኪሞት ድረስ ያንን ሰው አይለየውም። ፍቅር በባህሪው ይወለዳል፣ ያድጋል፣ እንደዚሁም ፍሬ እያፈራ ይሄዳል። ያ የሚሆንበት ምክንያት የምናፈቅረውን ሰው አንድ ሰው የሚያፈቅረውን ሰው አግኝቶ አብሮ መኖር ሲጀምር ያ ፍቅር እየበዛ እያደገ ፍሬን እያፈራ ይሄዳል። ፍሬዎቹ ደግሞ ደስታ፣ ሰላም፣ ደስታ፣ እርካታ እንደዚሁም ደግሞ ልጆች ሊሆን ይችላል እና ይሄ እስከ ሞት ድረስ አብሮት ሊኖር ይችላል። እስከሚለያይበት ቀን ድረስ እስካልተለያየ አብሮት ሊኖር ይችላል ማለት ነው። ሌላኛው አንደኛው አፍቅሮ አንደኛው ሳያፈቅር ሲቀር፣ ስለዚህ አንድ ሴት አንዱ እያፈቀረ እያለ ወይም ደግሞ አንድ ሴት አንድ ሰው እያፈቀረች እያለ ካልተረዳት ወይም ደግሞ ካልተረዳችው አብሮ መኖር ካልቻለ የምትገፋው ከሆነ ያ ፍቅር ባጭሩ ሊቀጭ ይችላል ማለት ነው። ፍሬ ላያፈራ ይችላል። ነገር ግን ያ ሰው ውስጥ አሁን አንድ ሴት አፍቅሮ እየተጎዳ እያለቀሰ ወይም ደግሞ እያሰበ እየተሰቃየ ብቻውን በሀሳብ ማዕበል ውስጥ ካለ ምን ያህል አብሮት ይኖራል የሚል ነገር አለ። እሱ እንግዲህ ሜይቢ 1 ዓመትም 2 ዓመትም 3 ዓመትም 4 ዓመትም 5 ዓመትም ሊቆይ ይችላል። እንደ ሰውየው ብርታት ነው። ነገር ግን ከ5 ዓመት በኋላ ወይም ደግሞ ከዛ በላይ ይቆያል የሚል እምነት የለኝም እና አንዳንድ ጊዜ በፊልም 20 ዓመት ፍቅር አለ፣ እንደዚሁም 10 ዓመት እንደዚሁም 30 ዓመት አፍቅር ያለው ወይም ደግሞ የሚል ነገር አለ። ነገር ግን ያው በፊልም ዓለም ስለሆነ ፊልም በጋዱ ዓለም ላይ የሚከሰተውን ነገር ቢያወሳም ወይም ደግሞ ለማሳየት ቢሞክርም ከ5 ዓመት ወይም ደግሞ ከ6 ዓመት ላያልፍ ይችላል። ነገር ግን አለፍ እያል ያንን ሰው እናስበው እንችላለን።
ግን ከ5 ዓመት በላይ ይቆያል የሚል እምነት የለኝም። ስለተከታተላችሁኝ አመሰግናለሁ። በቀጣይ ሌላ ቪዲዮ የፍቅር ታሪክ ካላቸው ሰዎች ጋር አብሬ እመጣለሁ። እስከዛ ቸር ሰንብቱ። ቪዲዮን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ፣ ቪዲዮን ሰብስክራይብ ማድረግ አትርሱ። ላይክ አትርሱ፣ ኮሜንት አትርሱ እላለሁ።